ኡፍ ቤቱ ባዶ ነው። እንዴት አባቱ ነው ደስ የሚለው። ጃማይካ እንዴ ማረገው። ቆይ ሰፈሩ ባዶ ነው። አንድ ፈላ የለም። እንዴት ነው ደስ የሚለው። ሱዳን ነው ማረገው ዛሬ። ወደ መድረኩ እንዴት ነው ደስ የሚለው። እናት እባክህ ፈጣሪ አዲስ ዘመን አምጣ። እንኳን ለኔ ቀርቶ ጠላቴ የማይጣ ይላል አባዬ። እነዛ የሰላቢ ልጆች የሉም። ቀኔ ነው ዛሬ። አረ ምንድን ነው አየሩ ዛሬ? በምን አባቴ ልውል ነው? በእናት አውርቼ ሳልጨርስ መላ አቺ ነይ ነይ ፓፓ ነይ ነይ ነይ። አማን እንዴት ነሽ? ፊሽ ነው እንዴት ነሽ? ነይ እስቲ አማን እንዴት ነው? ተሜ ነው የላክሽ? አይ ማን ነው? ተሜ ነው ፖል ዳንሰኛ ማስታወቂያ የተሻይ መጣሽ አይደለም አባት። እና ምንድን ነሽ አንቺ? እኔ ኤሌክትሪክ ሰራተኛ ነኝ እኮ። እዛም ኤሌክትሪክ ይዞሽ ነው ብትደንሽው። እዚህ ደግሞ እኔ በነፃ ብቁ ተወዛዋዥ አደርግሻለሁ። ደግሞ አቋምሽ መልክሽ አሪፍ ነው። ያው ከቤት ባትወጪ ስሪ ዋን እቺ ነች ዳ አረ በጣም ደብሊንሽ አባቢያ ከዚህ በፊትማ ሌላ ቦታ ተሰዳ በይ። እንግዲህ ቀጣይ በዘመናዊ ዳስ እስክንገናኝ ይቅናሽ። እንግዲህ ይመች አትጥፊያ ይመች። እንዴ በርና መስኮቱስ ዛሬ ሙያ። ሄሎ አንተ ውሻ ወይ አባዬ የነ ሰፈር ና አፍጥነው። መጣው እሺ መጣው። አታ አባዬ ምንድነው ደግሞ ተገርዘ ነው? አረ ለሙቀቱ ነው እንጂ ሞቆኝ ነው። በርና መስኮቱስ የኔ ውድ አባት ምንድነው? መልካም አባቶች ቀን። የምን አባቶች ቀን? ሁሌም ለኔ አባቶች ቀን ነው አባዬ። ያው ገንዘብ ኖሩኝ አይደለም የገዙልኝ። ላንተ ያለኝ ፍቅር፣ ላንተ ያለኝ ክብር አባዬ ይሄ ያንስብሃል የኔ አባት። የኔ ልጅ እየበሰልሽ ነው ለካ የኔ ጌታ። ወይኔ ባሻ ወይኔ ታሼ ግባ። እኛ ስንት ዓመት ስንኖርበት ተሰምቶ ማያውቅ ነገር ባሻ። ምንድን ነው? አይ ተወኝ እስቲ ባሻ። የእህቴ ልጅ ለእንግድነት ቤት መጥቶ ዘረፉት በቀን በጠራራ ፀሐይ። ፈጣሪ ልጅን ከላይ ነው መርቆ የሚሰጠው። የኛዎቹ ልጆች አድገው ለአባቴ እያሉ ይኸውልህ በሀብል በምናምን ያንበሸብሻል። የሌሎቹ ደግሞ ማጅራመች ሌባውኑ በቀኑ ሌባውን እዚሁ አገኘው። ምንድን ነው ተሺ? የዘረፈው ሀብል እኮ ይሄ ነው ባሻ። ይሄ ብቻ ነው እንዲ ያለው ከተማ? እኔም በትእዛዝ ያሰራውለት ተሺ። አረሱ ነው የሰጠኝ። በዚህ አንድ ፍሬ ልጅ አታሳብ። ድሮም አውቃለሁ ማጅራት ስመታ አንተ። ቆይ ተሺ ቮት አድርጋል? የምን ፓንት? አረ ቮት ነው ያልኩት። ቲክቶክ ክሬቲቭ አዋርድ ጮኛለሁ። ቮት አድርገኝ። አሁን ነገሩን አታረሳሳ። ያዘኝ ስለት ናት። ያው እኛ እጅ በእጅ መጣላት እድሜያችን ስላለፈ ዝም ብለን በስለት ጠቅጠቅ እንደራረግ። አረ ስላለ ደሞ ወርቄ ሞች በማሬ ተበልቼ ባንቺም አስመልሳለሁ። ወርቄ ነፍስሽ ነው የማረው። መደሙን ከፍ አድርጉት እንጂ ባለው ልታርጉት በቃ። A few moments later ወርቄ ተይዘን ሞት ነው። ወርቄ አስፈላጊኝ ወርቄ ተይዘን ይዘሽን ገደል ገባሽ። አብረን ሞት ነው። ወርቄ የመክረም የዳለ ቀረ ወርቄ። ይኸውልህ ላይፍ ላላ ብለህ ነው መኖር ያለብህ። ላላ በል ባሻ፣ ላላ በል አባቢ። በል ባሻ ደህናዋል። ምን እሺ ባባ ብብትሽ ቆስሎ ነው? ዘላታ ምንድን ነው? ምን ጀመርክ ደግሞ? ባይሆን ይቺን ነገር ደህንነታችን ታስረሳናች። ያዛል። አንተ ይሄ ነገር ያጦዛል እኮ። ምንድን ነው እኮ? ሞክረን ነው ያዘው። እንሞክረው እስቲ። ሻምጣውሽ
ሰው ያጦዛል አላለም እንዴ? የት አለ ጦስኩት? እኔ የት አለ ጦስኩ? አንተ አየው ቆስጣው እየበረረ እየዋኘ ለማለት ፈልገሽ ነው? እየዋኘ ማለት ምን አባ ነው አንተ? ጭራሽ ለኔ መልስ መስጠት ጀመርክ? ምን አለ አንተ ከሞል በሻና። አረ እዚህ ጋር ነኝ። ማን አባ ነው የምታወራው አንተ? ጭራሽ መሰለብ ጀመርክ? ቆይተው ማዬ ቆይ ምሳ ላምጣልሽ ጠብቂኝ። የምን አባ ማዬ ነው? ና እጅ ላስታጥብ። እንዴ ውሃውን በማስታጠብ ያቀርተው ነው? ፈለው አትበጥብጥ፣ ዝም ብለህ ታጠብ። ያዢ። ምንድነው? ምን ባዶ ቤት መጣሽበት? ምንድነው ሁሉን የምትጫወትበት? ወጥ እስከጋግር ይሄን ጠጣ። ወጥ እስከጋግር ይሄን ጠጣ። ዛሬም የሆነ ነገር አድርጋችኋል። ጠዋት እናወራለን፣ አሁን ገልጠተኛ። አንተ ውሻ ብርድ ልብሱን ነው እንደዚህ የገለጥከው? ዛሬም የሆነ ነገር ወስዳችኋል። እኔ እኮ ጥፊው ደርሶኛል። ና አንተ ውሻ ላሽትህ ና። እንዴ ሊሊሾ ናላሽትህ በመሀላችን ያ ሽማግሌ ነው የገባው። ይዘገያል እንጂ አህያ የጅብ ናት። ይዘገያል እንጂ አህያ የጅብ ናት። አንተ ውሻ ልጅ፣ ወይኔ አናቴን አፈረሱት ዛሬ። ያው ባለው አየር ነዋ። ዲያስፖራው እንደምን ልጅ አለው። በስመ አብ እንኳን ደህና መጣ። መቼ መጣህ ነው? እኔ እኮ አሁን ወደ ቤት እየመጣሁኝ እንደው ልጅ እንደ ቆርቆሮ ያፈሳብኝ የቆርቆሮ መግዛት ትሰጠኛለህ ብዬ አይደል አመጣጤ። አይ ማዘር ውጭ ያመጣሁት መስዮት ነው። እና ዲያስፖራ አይደለም? እኔ እኮ ውጭ ማድሮ ነው። እንኳን ሰው ልትረዳ ሰው ይረዳህ የለ አንተ ጠላ እቤት አለ ያኛው ችጋራ። ሄሎ አቺ ምርጥላ፣ እንዳትሳደብ አደራ። ከሰው ጋር ይኸውልህ የሞላ ልጅ ወርዳ አንተ ብቻ ነው የቀረው መዋጥ። ምንድን ነው ባሻ? ከአንተ ነው እንደ ወለደችው አታሽቃም። ኧረ ሜሪ እያለቀሰች ነው። በቃ እስቲ የሆነ መላ ፈጣጠሪ ልምጣ። በቃ መጣሁ በቃ የተሺ 1000 ብር አባይ የጓደኛችን አባት ሞቶ ድፎ ዳቦ አስጋግረድን ነበር። አባይ ብር አበድሪ። ስንት ብር ነው? 2000 ብር። 2000 ብር በዱለት ነው እንደምታስደፉት ድፎ? አንድ ጥያቄ ጠይቀህ፣ የጓደኛ አባት ድመት ነው እንዴ? እንዴት 7ኛ ስገለው 7ኛ ምንድን ነው? ወይ አልነገርኩም ለካ አባይ። ምኑን? ባለፈው የሞቱት እኮ የክርስትና አባቱ ናቸው። ዛሬ ደግሞ የነፍስ አባቱ ናቸው የሞቱት። አባይ አያሳዝንም? ሀዘን ተደራረበበት። ነፍስህን ሳላወጣልህ ከዓይኔ ጥፋ። ነፍስ አባት ይላል እንዴ? ነፍስ ያሳጣ። ደህና ዋላችሁ ባሽዬ? ግቢ እኔና ስራ ላይ ሆኜ እኮ ግቢ። እንዴ ሊሊሾ መጣሽ እንዴ? አማን ነው? ሃይ እንዴት ነህ? ስፈልግሽ አይገርምም ሊሊሾ? ብር ትራንስፈር ላድርግልሽ እና አንቺ ካይሰጪኝ ሊሊሾ። በሺ ስንት ልስጥህ? ያው ሊሊሾ አውቆ ሲያፏገር እኮ ነው። እኔ እሰጣለሁ። ስንት ነው? 3000 ብር። ቶቶ እንደውም 5000 ብር። 5000 ምንድን ነው? ከሌለ ሊሊሾ ትስጠኝ። ኧረ አለኝ ላከው። እሺ እንካ በቃ አባዬ ደህና ዋሉ። ገባላ? አልገባም። አይ ገብቷል። ይኸው ቻው፣ ደህና ዋሉ። በቃ ባሽዬ ደህና ዋሉ። የሰው መዋጮ ይዞት ሄደ። የሰው መዋጮ የሰው ለሰይር ደውል አያነሳም አባዬ። ወይ አባዬ፣ የኔ ጌታ፣ የኔ ልጅ አባዬ እወድሃለሁ። እኔም እወድሃለሁ። አረ ብሬን በእናትህ ብሬን ስትለኝ ዲጄው አለም ብሬ ነይና የሚለውን ዘፈን ከፈተ። አለም ብሬ ነይና። 2 ቢራ ለዲጄው ስጠው። 2 ቢራ ለዲጄው። ጭራሽ ሰው መጋበዝ ጀመርክ ወይ? ባሻ አባቢ ገባ። ምንድን ነው ብራችንን ሰብስበህ ሿሿ ሰራን እንዴ? ይኸው ልጄ ስጦታ ሊገዛ ሄዶ ነው። ይኸው ደውልለት እስቲ። መተማ ጭራሽ ስደት ጀመርክ በሱዳን ብሬን ይዘህ። ምንድን ነው ባሻ እዚሁ መሸኩም? ኧረ ባሻ ልጄ ውጭ ወድቋል። መጣ። ደህና ዋላችሁ አባዬ። ስጦታውስ?
ያው እሷም ወልዳ ልጅ እንደታቀፈች እናንተም ይችን እናትና ልጅ እቅፍ አድርጋችሁ ለክርስትና ብትሄዱ ሰው ያውም ቢበራባችሁ ጨዋታ። ባሻ ስልክህን አምጣው እስኪ። ምንድነው ተሽየው? ጭማር ተይዟል ስልክህ። ብሩ ስታመጣ ይመለስልሃል። ምንድነው ተሽ? ቻለ በቃ ዞር በል ባሻ። ተሽ ስጠኝ አንተ ውሻ ልጅ። ችጋራ ምናምን ማነው ችጋራ? ሙሉ ማነው ችጋራ? ችጋራ ልብሴን ይዩት። እናንተ እሱን አስታውስ። ምን ነው ሁለቱም ይሄ አንተ ነው። ሁለቱም ይሄ ነው። አዎ ይሄ እናንተ ነው እንደ ሰጠኝ ቲሸርቱን የሰው አንተ ለሰጠኝ ሰው ነው። በባለፈው ሱሪ ልሰጠው ልብስ ቤት አጋባ አስጠበብከው። የሰው ሱሪ ተጠበቅ አስታወስክ? አሰጠበት ወሰደ አልቆ ሰጣለሁ አልቆ አንቺ ጋራ ሰጣለሁ። ልብሴን አንተ ጫማው እንዴ የሆነ ቀን ላሰፈው ሊወሰድከው አንቺ ጋራ አስታወስክ? አንተ ሱሪን አንተ አንቺ ጋራ ናስቲ ፓንቱ የማን ነው? የኔ በቀደሙ ፓንቱ ሰለሞን የሰጠኝ ፓንቱ የሰለሞን ፓንቱ አንተ መልሽላል መልሰዋል። ሂድሽ እንዴት ነው ማሞ? እንዴት ነው አለም ባሻ? ቅርጫው እንዴት ነው? በሬውን አሰማኝ። ለስንት ነው ቅርጫችን? ለ14 ምንድነው ማሞ? በየቤታችን እየመጣል ታጉርሰን ነው እንዴ? ምንድነው? ስሚ የኔ ቆንጆ፣ ምንድነው? ዶሮ ሳይታረድ በውበትሽ ሞተኩ። ሞሳሳ በቃ ፈረሰኛውን አስቀምጪልኝ እመጣለሁ። በግ ገዛው። የኔ ጌታ አይዟችሁ። ላላበይ እንደ በሬ ሻኛ ከሰው በላይ። እቺ ለድፉ በጣም ደብሊው ናት። ይዣል ሂድ መሰለኝ 14 ሰው በጋ ይሻለኝ እንዴ? ጮማ የሆነ ኮባ አስተኝቼዋለሁ አባዬ። ደህና አልክ አባዬ? ሰላም ወንድሜ። ሂድ እስቲ ማሰሪያ ፈልግ። በገዝ ይመጣል። ሂድ ቀንዱን ይዤው ልምጣ። ልግዛው ነው ለእንቁጣጣሽ የሰራኝን አደረሰው ግማታ። ደህና ዋሉ ባሽዬ። ውይ ነው የምታምሪው። አለመገጣጠም በግ ልገዛ ለውጣ ስልመጣሽ ቡና ላፈላልስ ነበር የመጣሁት ባሽዬ። ምን በግ እኮ ይደርሳል እኮ በኋላም ነገም የባሉለትም ጠዋት ይደርሳል እኮ። የኔ ጌታ ለምን ትደግማለህ? እኔ እያለሁ እኔ እገዛዋለሁ። አምጣው። አያይ ይግዛሉት ባሽዬ አይደል? እንዲሹ ይግዛው እሱ። አምጣው አባዬ አምጣው። በግ ለመግዛት ነው እንደዚህ የምትወቅዳለው? ዛሬ ገዝቼው ካልመጣው እንዲህ አድርጎ ያስቀረኝ። እንዲህ ሲጣ አድርጌ ነው የምገልህ። የኔ ደርባባ። ምን ደረስክ? ወይ አባዬ አሪፍ ነው ገበያው? እያየሁ ነው። እየጠበቅኩ ነው። እሺ መጣሁ። ባሽዬ ድምቀት እንኳን አደረሶት። ቦቼ የኔ ጌታ ግቢ። ገባው ባሽዬ። ጤና አዳም ተይው ልልሽ ትንሽ ያደክመኛል። ተይው ጤና አዳም። ምን ነው የሚያደክም? አንተ የጅብ ልጅ። ኢማ ከንፈሩ ራሱ ጠቁራል፣ ያጨሳል። የኔ ፍቅር ቤት ብቻዬን ነኝ። ብቻሽን ነሽ? አዎ መጣሁ። ይሄው አጋጣሚ እንደውም በጊዜልሽ እየመጣሁ ነበር ለበዓል። አፍጥነው መጣሁ፣ ጠብቂኝ። እዚሁ መሽ አይደለ? እንደለመደው ጉዳይ አደረገኝ። እኔም እሱማ ማኔ አነሳብ። ደህና ዋላችሁ አባዬ። አንተ ውሻ ልጅ። በዓል ዋናው ፍቅሩና መተሳሰቡ ነው እንጂ ያው ሆድ ውስጥ በሚገባ ነገር በበግ በዶሮ አይደለም አባዬ። የኔ አባት ያዘውሽ በበግ ብር ዶሮ ጉዶንኩ በበዓል ጉዶንኩ ባሻ። ምንድነው ተሺ? ባሻ ዶሮ አይታል እንዴ? ዶሮ እንቁላል ጥላ እኮ አቅፊያት ነው። ወንድ እኮ ነው። አረ ስራው ሴት ነው። እንካ ባሻ። ማጂክ ማን ከች ብሏል ይላል። በለው ዛሬ ከእንግዳ የተለመደችው ፏ ያለ ማጂክ ዛሬ አስደምሚን እስኪ እንደተለመደው። ምን ሊያደርገው ዶሮ ሊያደርገው ነው እንዴ? በሬ ሊያደርገው ይችላል። የተረገመ ማጂካ እስቲ ብሎ ይልሃል። ዛሬ ደግሞ አህያ ሊያደርገው ነው ወይ ይሰውረዋል ምናምን ብቻ የተለየ ነገር ይል እንዴ? ምን አባ አለ አይደል? እስካሁን አሮጥክም ማጂክ አሮጥክም ያዋርድና ያዙ ብራችን እናስብልኝ ነው በደን ያስማችሁ ጉላ ማጂክ ያሻንጉሊት ምን እንደምታሳየ አንተው ማንዘው ኩድኑ በግ ሊያደርገው ነው ስል ቁጭ ብሏል። አንተው ብሩን አንተው እሱን ብሎ ማጂካ አንተው ማጂካ አንተ ነህ ማጂካ። ዝርያቸው በመጥፋት ላይ የሚገኙ ሁለት ምርጥ ያራዳ ልጆች ተተኪ ትውልድ። ምንድነው አባዬ ቤት ተሳስታችሁ ነው? ኧረ በስተርጅና ምንድነው?
ምናችን ያረጀውን እኛ ባሻችን ዘፈን ክፈታት እስቲ በደስታ ትከፈት ከአምላካችን ከፍቶ ሰጥቶናል መጽናኛ ልጆቻችን ካሉ አናረጅም እኛ ገናናይ ብሷለም አርጂተናል አንለም እንዴት ነው እንዴ? ምንድነው ዛሬ ጠጥታችሁ ነዋ? ጠጥተናል። የጠጣነውን በእናንተ ምክንያት ነው። 100 አለቃ ነገራችሁ። በጣም ያሳዝናል። አንተ ነገራቸው ባሻ። ምንድነው አባዬ? እንደ ዛሬ በእናንተ አፍሬ አላውቅም። ምንድነው ሰፈር ውስጥ የምሰማው? ምን ሰማ አባዬ? የባሻ ልጆች ፋራ ናቸው፣ የፋራ አባት እያስባላችሁ ነው። አይጠጡም፣ አይቅሙም፣ ስርቆት ላይ ምንም የሉበትም እየተባልኩ ነው። እውነት ነው እንዴ? እና ኩራት እኮ ነን አባዬ። ይኸውልህ እኔ በባህሪ ይኸውልህ ምን አይነት አባት መሰልኳችሁ? ላላ ያልክ ነህ ባሻ። 100 አለቃ አትፍጠን። ማሽን ቢሆን ቆርጠዋል። ላላ ያልኩ ነኝ፣ ግን ለፈታ ያልኩ ነኝ አይደለ? ምን ማለት ነው? በዚህ እድሜያችሁ አልቀብም ማለት? ኧረ አባዬ በፍጹም ይኸውልህ እኔና 100 አለቃ ከመርካቶ እንጡጡ በወክ ሄደን ይኸውልህ እዛ አካባቢ የሚበቅል የሆነ ጫፍ ነበረ። ስሙም ነበር 100 አለቃ። ኧረ ረስቼዋለሁ ባሻ። እንዴ ገሌ ነው አባዬ? ገሌ እዚህ ቅያሱ ጋር ያለው ገለታ ነው። ገለታ 100 አለቃ። ኧረ አይደለም፣ ገለምሱ ነው። እሱ ነው ተራራማ አካባቢ የሚበቅለው። ተራራማ ቦታ ጋር የሚበቅል ባሻ። እኛ ምን አውቀ ነው? ዝም ብለን ነበር ምን በላው። እቺ ነገር እንደው ከድግስ ይዘናት የመጣናት ውሃ ናት። እስቲ ቴስት አድርጓት። ኧረ አባዬ ይቅርብን። ኧረ ውሃ ነው፣ ቴስት አድርጋት እስቲ። ውሃ ናት፣ ቅመሷት። እንዴ አባዬ ምንድነው? ጂናት? ኧረ ጂናት ባሻ። እንዴት ነው? አንድም ቀን በልጆች አንገቴ እንደፋለሁ ብዬ አንድም ቀን አስቤ አላውቅም ነበር። ዛሬ ይሁን ቀን ውሰደኝ። ተው ባሻ ተው። አለም ነው ተመልከቱት። በሳምንት 3 ነው የሚታሰረው። እንዴት እንደምቀና በሱ። ይኸው ለእናንተ ያስቀምጥኩት የዋስ ገንዘብ ወልዶ ይኸው ቤተሰብ መሰረት። አንድ እንኳን ለምን አትጠቀሙበትም? ታስራችሁ መልሲ በቃ ክፍል አድርጊ ላስወጣችሁ። ምንድነው ስርቆት ምናምን ላይ እንዴት ነው? አረ ንገሩኝ። ያው አንተ ከምታዝንብኝማ አባዬ እታችኛው ቅያስ ጋር እያለነዘዙ ምናምን የሚባል ወሬ ሰምታላ? አዎ ሰምቻለሁ። እኔ እኮ ነኝ አባዬ ማለነዘዙ። በቃ እንደዚህ እኮ ነው የሚባለው። እኔ ምን አይነት አባት ነኝ? ፈታ ያልክ አባት ነህ። ፈታ ያልኩ አባት ነኝ። 100 አለቃ ምንድነው? ሱሪስ ባሻ መለመለይን ባዶ ራቁት ጃኬትስ ባሻ። እንዴ እዚህ ጋር እኔ ነኛውን የፈጠና ደንጅ የበሏችሁ። ይኸው ጃኬት 100 አለቃ ሱሪው ይኸው ይችላል። አረ ልጅ ይችላል። ምርጥ ያራዳ ልጆች። መብራቷን ባጠፋት አይደብራችሁም? ትንሽ ሙቀት ነገር አላት ቤቷ። አጥፎ ምን አባቱ አጥፎ እባክህ ባሻ። እናንተ ውሻ እግሩን ይዤዋለሁ ባሻ በለው። ኧረ ፊ ነው ምንድነው አባዬ? ነስ ምንም ስታወድ ማቆየት ተመጣ እስካሁን ቤት ቆይታ ደስ እንደው 18 ዓመት ሞልቷል። የከንፈር ወዳጅን ይዛት ናስ አስተዋውቀኝ። ምንድን ነው የከንፈር ወዳጅን ይዛት ናስ? ቶሎ በል ይዛት ናስ። የከንፈር ወዳጅ ምንድን ነው? የኔ ወዳጅ ምንድን ነው? የከንፈር ወዳጅ ወዳጅን አገኘኋት። ምንድን ነው? ሴት አንጣልኝ ስልህ ጆክ ይዘህ ትመጣለህ አንተ ጠላም። 18 ዓመት ሞልቷል። ውጣ ከቤት። ሴት አንጣልኝ እንጂ ያልኩህ ጠላ ነው። ሂድ እዚች አካባቢ ብትመጣ። ሰንቱን ባፍንጫው ያቆምክ የኔ ጀግና። እስቲ እንደዚህ ጠቅልል ብለህ ተኛ። እኔም በኋላ ጠቅልለህ ስለምታስተኛኝ የውሸት ጠብ አድርግልኝ። ትንሽ ሆዴን ስላመመኝ አራናት ላይ እንደዚህ ፌሮ እንዲጠብ ይበል። ይኸውልህ ለክቼዋለሁ። አንድ ጠብታ እንኳን ይጉደልና በጫማ ጥፊ ልብህን ነው የማወጣው። ኧረ ጥሪ 100 አለቃ የት ነህ ባሻ? ቤት ነኝ። ና መጣው። የባስ ሌላ ብሾ ይጠጣሉ እንዴ 100 አለቃ? እድሜውን በአግባቡ አረቄ ላይ የተጠቀመበት ሰው ቢኖር እኮ 100 አለቃ ነው። ግን ጭራሽ ነው የማይመስሉት። ያለበት አብሾስ ጭራሽ አብሾ ሰራኝ ስራሱ ከምድር ጦር ቦክሰኛ ጋር ተጣልቶ ጓደኞቹ ነኝ። ይኸውልህ እዚህ ጋር እዚህ ጋር በጩቤ ያስወግቶኛል። የታል? ያው የኔ የልጅ ገላ ስለሆነ አሁን ስጋ ለብሶ ነው ጠባሱ የጠፋው። አማሃት በሉኝና አይነ ጥላም አለበት። አሁን እንዲህ ትነበብን አግብቶ እንዲህ ሊኖር አይ 100 አለቃ ትነበብ ራሱ እኮ ልጅ እያለሁ ያለ አንተ መኖር አልችልም ብላ ታስጨንቀኝ ነበር። አሁን ራሱ እኮ መንገድ እንዲህ ሱቁን አንሴ ታሳሰኝ አሽኮረመኝ። አባዬ ምንድነው እየተሽኮረመንኩ እኮ ነው። አታ ባሻ እያነሳው መጣ። እድሜ ረጅም ነው ማለት ነው። 100 አለቃ ደህና ዋሉ። ኖር ልጆች በዝጊር ተው። ትንሽ ባዶ ቤት መጡ እንጂ አሁን ደግሞ እንጀራ ልጋግር ስል ነው የመጡብኝ። ቅቤ የሆናችሁ ልጆች እምቢ እንዳይሉ 100 አለቃ ሻይ ቡና ወተት ሻይ ኮረንቲ ካለ
ሻይ ኮረንቲ ቢሰጡት በጣም ነበር ደስ የሚለኝ። መቶ አለቃ ኮረንቲዋን አረቂውን አባዬ ትንሽ ደብቆታል። አሁንም ዕቃ ትቀብራለህ? አይ ባሻ ይህ ምን እሱ ብቻ እድሜያቸውን በአግባቡ አረቄ ላይ ነው ያባከኑት ምናምን ሲለን እኮ እኛ ገርሞን ነው። ባሻ አልቅ። ኧረ እኔ አላልኩም። የአብሾ አለባቸው መቶ አለቃ ምናምን ብሎ እኮ ነው የደበቀው። አይገርሞትም? ጭራሽ አብሾ ይህ አምጣው። በሻይ ነው መቶ አለቃ። ምን የባሻ ልደት ነው እንዴ? ኧረ በባዶ አድርገው እንዲ እንደሱ አይሉኝም እንዲ። ያዙ ለእናንተ ያዝ። ኧረ እኛ እንኳን ይቅርብን መቶ አለቃ። አያያይ ወንድ ልጅ አረቄ ካልጠጣ ምኑን ወንድ ሆነ? ወንድ አይደሉም። ልክ ነህ። አዎ ለዛውም ወንድ ወልዶ ወንድ ያሳደገኝ እኛ መቶ አለቃ። ቅዱልኝ እንዴ! ይጠራጠራሉ እንዴ? ወንድ ነኝ። ቅዱት መቶ አለቃ። እንዴ ሰበብ አገኘሽ? ሰው እኮ ሻይ ኮረንቲ ላይ ሻይ ላይ ነው አረቄ ጠብ የሚያደርገው። እናንተ አረቄ ላይ ነው ሻይ ጠብ እያደረጋችሁ። በጣም ይገርማል። ጭራሽ አብሾ አለበት ብለህ ማስወራት ጀመር። ምን እሱ ብቻ መቶ አለቃ አይነ ጥላ አለባቸው። ሴት ሰላም ሲላቸው ያለቅሳሉ ብሎናል እኮ። ጭራሽ እኔ ባለ አይነ ጥላ። ምን እሱ ገርሞት ነው እንዴት እየተነበበው የድሮ ፍቅራቸው አገርሽቶባቸው ነው መሰለኝ መግቢያ መውጫ ሳጡኝ ምናምን እያለን እኮ ነበር የመጡት። አሁን ጭራሽ በትኔ አምናቸው ነው በሻ ባረካ ሊዲያት ነገር እዚህ ጋር በቃ አብረን ስለመነዳብን ቦምብ ስትል ሚስቴር ወይኒ እኔ ኩራቶች እንዴት ነው የሚያምርባችሁ መለኪያ። እስቲ ቀና አባዬ ምንድን ነው ስታው ነው እዚህ ጋር ረቅደው ምንድን ነው አባዬ? ፒናት አይ ጋዝ ናት ባሻ አንተ ጋር ነው ሳት? አዎ እኔ ጋር ነው። ደረቅ ጥብስ እዚህ እየጠበስኩ ነው። ናስቲ ና ለውትድርና ምልመላ እየመለመለ ነው። ጥርስ ግለጠው እስቲ። አሃሃሃ ትፈለጊያለሽ አንቺማ ምርጥ ነሽ። እስቲ አሳርፍ በርሲ አንዴ። እስቲ አንዴ ተጠንቀቅ። ስትፈልግ ፓትሮሉን አንተው ይሰቃል። ና እኔ እኮ አገልግያለሁ። በ97 ግዳጅን ተወጥቻለሁ። ተመላሽ ሰራዊት ነኝ እኔ። ውሸታም እዚህ ላይ ደረቴን ተመትቼ ነው የተመለስኩት። እርግጠኛ ነህ? እርግጠኛ ነኝ። አውልቀው እስቲ ሱፍ እንዲሆን ተሰፍቻለሁ። አውልቀው እስቲ ጠባሳ ይለየል። የት አልጠባሰው የተሰፋው? ስውር ነው የተሰፋው። ኧረ አንተ በጣም ነው የምትቀልድ። ናውጣ ፓትሮን ናውጣ። ኧረ ምን አባ ነው የምታጨስብኝ የጠንቋይ ልጅ። እንበል እባክህ አታካብድ። ለራስ መድኃኒት ነው። ምድረ ቁሌታ ገና እግሬ ወጣ ከማለት ወይ ባጢስ መታጠን ጀመርክ። ነግሬሻለሁ እኮ ልጅ ወንዶች አይደሉ። የታለ ቂቤው? ጥፍራችሁን ሳትሰሩ ጡንጂት እኮ ነው አባዬ። ዝም ብዬ በላብ እንዲወጣለት ዝም ብዬ ጨስጨስ እያረኩለት እኮ ነው። የጡንጂት ልጅ እና እኔ ቤት ውስጥ ነው። ኧረ አባዬ ታሞ ለምን አይሞትም? ምን አገባኝ? ምንድን ነው አንተ? የቱ ጋር ነው ያመመህ? እዚህ ጋር ነው አባዬ። እዚህ ጋር ምን አባን ስሙን ጥራው። ምን እዚህ ጋር ምን? ኧረ ወገቤን ነው አባዬ። እከካም ወገብ ታዲያ እዚህ ጋር ነው። ሲያሳዝን ባሽዬ ምች ነው በቃ የመጣው። ይኸውልሽ ምች ነው። አይሸናበት ቦታ የለም። ይኸው በየፀሐዩ በየጢሻው በየአጥሩ ምን በቃ ውሻውና ልጁ ልክስክስ ነው። የማይሸናበት ቦታ የለም። ይኸው ወዲያው ለኔ ነው የተረፈ። አሁን ራሱ ሶፋው ላይ ሳይሸና አይቀርም። እስቲ አተ ቼክ አድርጎ። አይ ደህና ነው አባዬ። ደርቆ ነው መሰለኝ። ሊሊሾ ስለመጣቸው ነው እንጂ ሁሌ ነው የሚሸነው። ያሬ ምን ምች ነው? ኧረ ባሽዬ ዛሬ ብቻ መስሎሽ እንዴ ሊሊሾ? ባለፈው እንደዚህ ሳቃሰት ምንድነው ብዬ ገለጥ ሳረገው የማሞን አናት አክሏል። እንዴ አብጦ ዛሬ የሚያው አባት ነኝ። የት ምን አረጋለሁ? የባሮ ሽንኩርት ዝም ብዬ ለብ አድርጌ አሰርኩለት። እንደምንም አዳንኩት በባህላዊ መድኃኒት። አሁን ምን ላድርገው? አውቀው ነው ሊሊሾ ወገቤን ያመመኝ። እስቲ አውልቀውና በደንብ እንይዝ። ምኑን? ሱሪን አውልቀው። ምን አባ ባዶ ቂጥን ስሮጣ ነው የምትሉ? ምን ሊሊሾን አፍራ ነው? ሊሊሾን እኮ ነኝ ገላውን ወይ አፈርኩ። አውልቀው። ጠልፎ አይጥልህም ግን ስትራመድ። እኔማ ባሽዬ ዛሬ ጊፍት ይዤላችሁ መጥቼ ነበር። እሱ ስላመመው ይቀርበካ። ኧረ ደህና ነኝ እንዴ። ለእንደዚህ አይነት ነገር ሲሆንማ ቆሞ ይሄዳል። ይድናል። ኧረ ሊሊሾ ስጭን በደስታ ባሽዬ። እቺ ለብሶ ናት ሊሊሾ። ለእኔ ናት። ልክፈታት። ሃሎ እዛ ጋ ይታያል። ንጽህ ቀፈቱ አትራት። ኧረ ሊሊሾ ለእኛስ። እቺ ደግሞ ለአንተ ናት። ኦ ማይ ጋድ ከየት ሸመትሻት ግን ሊሊሾ? በጣም ነው የሚያማምሩት እቃዎቹ። ይሄው ለአንተም። ኧረ ጉዴ። ቴሌግራም ላይ ኤቢ ኦንላይን ሾፒንግ ብለው በመግባት ባሽዬ የተለያዩ የሴቶችም የወንዶችም ግላሶች፣ ጌጣጌጦች፣ ሰዓቶች፣ የፈለጉትን ጊፍቶች ኦርደር ማድረግ ይችላሉ ባሽዬ። ከአሊባባ፣ ከሺን፣ ከአሊኤክስፕረስ የፈለጉትን ዕቃ ማዘዝ ይችላሉ። በቃ ባሽዬ ደህና ዋሉ።
እሺ የኔ እናት ሆዴ ደህና ዋይ። አባዬ ምንድን ነው ሄደች እኮ አቅፋው ልተኛ ነው እንዴ? ምን አገባ የሰላም ልጅ። አንቺ ኃይሌን አይተኸዋል? ኃይሌ ማለት ያ አዞ ፊት ነው። ኧረ አላየሁትም። ትንሹ ብራዘርን ፊልም አስጭነው ብሰደው ስልኬን ለምን ቀምቶ ይወስድብኛል? ስልኬን ወሰደው እኮ። ይበላ የራስ ቅቤ ይበላ አንጥሮ በልኝ እንጂ እያወቀኝ የሰፈር ልጅ እንደዚህ ነው። ሰፈር የኖራትም እሱ ማለት ነው። የኔ ልጅ የመጣው ራሱ ደሱ ነው። መጣል አያልታደልኩት አይ መከሬ ወይ አፍ ያርፍ ምን ይሻለኛል? በቃ እዚህ ላይ ይደብራል። በጫካው እንሄዳለን። በባለፈው ቦታ በጫካው በትምህርት ቤቱ ጀርባ እንሄዳለን። በዛ ላይ በቃኝ በጣም ያፈርደው ዛን ቆርጣለን አይደል? አሎ ማሞ ባሻ ለ6 ወር በብሽሽት ጉዳት ከሜዳ ርቆ የነበረው ምትሃታዊ ብራዚላዊ ባሻ ወደ ሜዳ ተመልሷል። ቤስት 11 ውስጥ አለው። አዎ ባሻ በጃጉላሊ ነው የምንጮተው። በሌላ ኳስ አልጮት ቢው ምን መጣው ግባ ነፍናፊው ባሻ አፍጥነው። እንደፈራሁት በሌሊት ተለከፈ። ሰይጣን ነው። ካንተ በላይ ለካፈ እንዴ ተነስ። በቅጡ መራመድ ያቃተ ሰውዬ አሁን ኳስ ብለህ ልትሯሯጥ ነው? 100 ሜትር አጭር ርቀት ሩጫ እኮ እነማም ወክ ብለው እኮ ነው የሚሉኝ። ጭራሽ ሩጫ ከኔ ጋር እዳህ ለኛ ነው የሚተርፈው። አርፈህ ተቀመጥ። ትማባሳ አምባን ጨርሰህ ከኔ ጋር ልትወዳደራችን። ኳስ ትችላለህ ግን እሺ፣ ስለኔ ኳስ ችሎታ ልታወራ ነው? ይኸውልህ ስማ፣ ጦር ሜዳ እያለን ማለት ነው ዝም ብዬ ነበር የምልጣችሁ። ዝም ብዬ ላጥላጥላት። ከዛ ይኸውልህ ወጥ ቤት ቺክ ነበረች የፍቅር ጓደኛ። ከዛ ከሷ ጋር እያወራን እዛ ወጥ ቤት ሆነ በዛው ለምዶብኝ። ድንቹንም አላጥኩትም። ድንቹንም ላጥከው። ይሄን ያለው አላላጤ የገነ ነው። አቋመ እኮ ያበደ ነው አባዬ። ያው ከቤት ባትወጣ አንተ የቸስ ይታያል። ዝም ብዬ ነበር ኳሱን ብርድም አደረገው። ከዛ ተጮቼ ስመጣ የሰፈር ሰው እንዳለ በሬ ላይ ተደርድሯል። ምንድነው ምን ፈልጋችሁ ነው ብዬ ስጠይቃቸው ምን ቢሉ ጥሩ ነው? ኧረ ባሽዬ ምግብ አብርድልን ትኩስ ሆኖብን ነው አላልኝም? ጭራሽ ምግብ አበረድክ? ምግብ ምናምን ትኩስ ነገር ማብረድ ጀመርኩኝ። ባሽ አብርደው ምናምን ሻይ ምናምን አበርዳለሁ ምናምን በቸስቲ ባላንዶር ላባዬ ባላንዶር። ኧረ አይገባም እንደ ይሄ እግር ኳስ ጥበብን ወደ ገንዘብ ልቀይረው። እንዴት ቃና ቤት ዌብሳይት ላይ በመግባት አባዬ የተለያዩ ስፖርታዊ ጨዋታዎችን ቤት በማድረግ ብዙ ሺህ ብሮችን አታሸንፍም። እና ደግሞ በመጀመሪያ ዲፖዚት 300% ቦነስ አለው። ከስፖርት ጨዋታዎች ውጭ ደግሞ የተለያዩ ቨርቹዋል ጌሞች አሉ። ኬኖ፣ አቬተር የሌለ ጌም የለም አባዬ። በተጨማሪ ደግሞ ቴሌግራም ቦታ አላችሁ፣ እዛም ገብተህ መጫወት ትችላለህ። ነይ እስቲ አንቺ ጥብሴክስ አረኬ ፍልልሽ ነው። ዛሬ አልመታሽ ነው እንዴ? የታደራችሁ እንደምን አላችሁ? ታታ እንደምን አሁንም ጋሻ እንዴት ነው? ማሬዋ እንደምን አንቺ ምን አባሽ ነው ስፖርት የማልሰራበት ሁሌ እየመጣሽ በብር የምታጮልቂ? ወድጄ ቴሪና የሚለውን ፊልም አይተሽዋል? እኔነት የለም። ቴሪና የሚለው ፊልም ላይ ማለት ነው ሳሊማን የሚባል በጣም ጎበዝ እንደኔ ስትሮንግ የሆነ ስፖርተኛ ጎበዝ ወጣት ነበር እና እሱ በሴት አበደ እና እኔ እንዳብድ ነው እንዴት የምትፈልጊ? እንዳረገኛ ሄሎ ትሰማለህ? አረ አያለው የልጆችን ጭንቅላት ቆርጬ ስልክልህ በደምብ ትሰማኛለህ? ዊ ብራዘር ተሳስተሻል ብራዘር። እኔ ጭንቅላት ያላቸው ልጆች የለኝም። ተሳስተሃል። ከልጅ አናት ውረዱ፣ አለበለዚያ አንተንም ጨምራለሁ። የማን አባሽ ወጠጤ ነሽ ደግሞ አንቺ? አይነን ያው በጥፊ ጥብሴክስ ሳረግልህ የዛኔ ታወራዋለህ። 100 አለቃ እባላለሁ፣ እበላለሁ። 100 አለቃ የቀለም ብሩሹን ነው ወይኔ ያለመታወቅ ወይኔ ባሻ። እኔ እኮ ሙሉ የጦር ኃይል ማለት ነው በውበቴ ብቻ የማረኩ ሰው ነኝ እኮ። መሳሪያ ጉልበት ሳልጠቀም ቤትህን አውቀዋለሁ። መጣሁ፣ በእናትህ እንጣላ። በደስታ እባክህ ወደ ቤቴ ና እባክህ። አንተ ሽጉጡን ነብቀው በደስታ ና። እኔ አይደለሁም እሱ ነው እንዴ? ምንድን ነው የምሰማው? ራሷ ነች የመጣችብኝ። ለእንደዚህ አይነት ነገር ዝግጁ አይደለሁም፣ አልፈልግም አልኳት። ጭራሽ አንተ ነህ ፍላጎት የሌለ እንዴ? ልጅቷ መስተፋቀር አሰርታበታለች አባዬ። አንተ ነህ የሰራህላት አይደለም? ማታ የረገጠችው አፈር ላይ ብሎ ሲንከባለል ነው አምሽቶ የሚመጣው። እኔን ቀብሲ ብዬ የምመጣው ለእኔ ነው። ዳው የተረፉ ውሻ። አሁን ምንም አያገባኝም። አባቷ ሊገለህ እየመጣ ነው። የዛኔ ታወራለህ። ምንድነው ምንድነው? እኔ እኮ አላምንም። እንዴ 100 አለቃ ወንድሜ ላይ ነበር ተኩስ የነበረው። የብራ ጓዴ
መቶ አለቃ ባሽዬ የኔ ጌታ ግባ ግባ፣ በእናትህ ቁጭ በል አረፍ በል። ሳናውቀው እዛ ብለን ነበረ። ይህ 5 ጃምቦ ይችላል። ይኸውልህ አረፍ አስሞላውና እንዲህ ልብ ላይ ነው የምቆምልህ። ደግሞ ጠጡት። እሺ ጠጣው፣ እጠጣለሁ በቴስታ እንካ ስታይል። አይ መቶ አለቃ ጅል ነበርክ እኮ ትዝ ይልሃል። ቦምበሩ ረብኝ ስዞር ስንት ሰዓት ነው ያልከኝ? እንዴት አስታወስከው? ትዝ ይልሃል በቦምብ ኳስ ስንጫወት ጎሉን ታንክ አድርገነው በቦምብ አብዶ እየሰራን እንዴት እረሳዋለሁ? አይ ቀልድ፣ አይ ጊዜ፣ በእኛ ጊዜ ቀረ። አንተ ምንድን ነው ፀሐዩ? ትንሽ ትንሽ ፉትን በለት እንዴ? ኧረ አንተ አባዬ ይገለናል። እባክህ ዝም ብለን ፉትን በለት አምጣው። ቆዩ እነዚህ ገሞች። ሄሎ አንተ ውሻ። ወይ አባዬ አፍጥንት እያስቀደው አረፋ አታብዥበት ሙዬ። ይኸው እያስቀደው መጣው። ኧረ አንተ ምን ሺ ነው ጨረስነው እኮ። በቃ ሰውየው ጠላታችን አንዴ በቃ ይሸናበት። ምንድን ነው እንዴ? ሄዱ እንዴ መቶ አለቃ ቶሎ መጣችኋል። ለዛ እኮ ነው። ወይ አንተ ደግሞ አትጠጣማ። እሱም ከሄዱ ይደፋ። በቃ ምን ይሰራል? አንተ ነው ምን ጠጣችሁ ልታድሩ ነው ዛሬ? ኧረ አባዬ እንደዚህ እየተባለ ነው ሱስ የሚጀመረው። እኛ አንጠጣም። ገንዘብ አንድ ወጣ ችግ እና አንተ ትጠጣዋለህ። እስቲ ኧረ አባዬ ያዘው ጠጣው። ዋት እኛ ባቀና ነው ከተማ አይዘነጥብንም እንደናንተ አይደገገማ። ሰላም ነው። እንዴት ነህ? ስራ አሪፍ ነው። ሰላም ነው። ፓርኪንግ ነው። ዝርዝር ግን የለኝም። ይኸው አለኝ እኔ። ምን ነው ጋሽዬ የምትረብሽ? ምን ነው አንተ ምን አገባህ በሱ መኪና? ሲጀመር ቅድምም እኮ እያየሁ ነው ሂሳብ ሲከፈል 4 ነው ሽንት ቤት የተመላለስክ አንተ። በቃ የራስን ተጋብዘህ ማተድ እኔ ደግሞ ማልሰራበት ጋሽዬ። እኔ እንደዚህ አይነት ሰው በጣም እያስጠለኝ ነው። እንዳሚር ተራጥቃችሁ ትመጣላችሁ። በቃ ምንም ሰው አታሰሩ ወይ እናንተ አትሰሩ። ድሃ ሲጀመር እናንተ ችጋራም ናችሁ ሁሌ። በቃ እንደዚህ እኮ ያስጠላል ጋሽዬ። ምን ነው የምትረብሽ? አየሁ አይደል ሰደብ እንግዲህ እንደዚህ አይደረግም። አየሁ አይደል ተጋው። ይሄን ደግሞ ከማስቲካ ብላበት ለራስ ለኔ 10 ብር ምን ያደርግልኛል? ጋሽ አሰጠኝ እሱ መቶ። እሺ ቴንክ ዩ ጋሽ። ይሄ ቤት ጋርድ የለውም እንጂ ክለብ አረጋችሁታ አንተ ውሻ። ኧረ አባዬ ምንድን ነው? የት ሄጄ ልረፍሽን? የት ደግሞ የማንን ኬፕ ነው ያደረገው? እቺ ተሺ አስተቶት አስገብቼለን ነው። እባክህ የተሼን ነው ልብን አውጥቶ በእጅ ሰጠ። የዛኔ በደንብ ታውራ። ደህና ዋላችሁ ጋሽዬ? የኔ እናት አታ ወይኔ አተ ድምፅ እንጂ ምን ለቅሶ ቤት ነው ያለ ሞቅ አድርገው እንጂ ሊልሽ ይኸውልሽ እሷን የሚገልጽ ዘፈን እያልኩ ድምፅ ስጠው እያልኩት ነው የመጣሽው። ጊቪስቲ እድሜ ይረጅም ነው ማለት ነው። አታ ገንዘባችን የጨረስንበት ዘፈን ምን ገንዘብ ነው? የቅርብ ጊዜ ዘፈን እንዴ ምንድን እና እኔ የቅርብ ጊዜ ገንዘብ የለኝም። ኧረ ሸባባዬ እስቲ ሞቅ አድርገው። ሄሎ ባሻ ልነሳ ነው። ጸሎቴ ምን ሆነና? ጸሎቴ ምን ሆነ? እንዳለ ያንሳችሁ ምድረ እባብ ሽማግሌ። እድር አንተ ብቻ ነው ያልከፈልከው። ሰብስበን ልንነሳ ነው። እድር አልተከፈለም? አዎ ና ክፈል። ወይኔ ተቀጣሁ። ወይኔ አንተ እሱ ነው ተረኛ ነው አይደሉም። ጭራሽ ትገባበዛል። አታ የነሽ ቤቢ ዘይት ልገዛ ወጥቻለሁ። ስንት ካርቶን? ኦኬ ሶሪ። ስንት ሊትር? 1 ሊትር። አንድ ፈንዲሻ ነው እንዲህ ብታፈንዱት ቤቢ። እኔ ባለ ሊትሩን ካርቶን ያው አሁን በሹፌር ይልክልሻለሁ። ደርዬ ጨረስክ? አጥባ መኪናውን በቃ አንዴ በእናትህ ተባበረኛለህ። ልካለሽ የኔ ጌታ ደርዬ። አጥበህ በዛው ለሽሜ ነው የምትሰጠው። እሺ መኪናውን ውሰደው በዛው። በእግዚአብሔር እምቢ እንዳትለኝ በለው። እኔ አልፈልገውም ጊዜ። አሁን ደግሞ ከአባዬ ጋር ተጣልቻለሁ እንጂ መጣ ነበር። እንዴ ምን ነው ቤቢ? ጓደኞቼ ጋር ተሰብስቤ የ2024 ሬንጅ ሮቨር ይዞብኛል። በጣም ያው ጓደኞቼ አንተ የከካም ልጅ እያሉኝ ነው እስካሁን። አምጣው ስልኩን አምጣው። አባዬ አታረገውም። አምጣው። አረ ስለ ፈጣሪ አባዬ። አረ ባሽዬ ተውት። ሊሊሾ አንቺ አያገባሽም። ሊሊሾ አትግቢ በዚህ ውስጥ። አረ ለእሷ ብዬ ነው። ስማ 4 ሺህ ብር ታመጣለህ? እሺ እልካለሁ። የኔ ልጅ እንዴት ዋልሽ? በእናትሽ እስቲ ልጅ ምግብ ብላ በይልኝ በእናትሽ። ይኸው ስንት ሰዓቱ ከበላ ምግብ። ሁለተኛ ልጅ ፒዛም አላመጣልህ። ይኸው ፒዛ አኩርፎ እኮ ነው በእናትህ። በችግር ጥብስ ብዬ ያሳደግኩት ልጄ ነው። ከትምህርት ቤት እንኳን መኪና ይዤ ውጭ ላይ ስጠብቀው እንዳያፍር ብዬ ማለት ነው። ከትምህርት ቤት መኪና ድረስ የሚያስገባው
ሰው ቀጠር ይለን ነበር። ያው ልጅ መሬት እንዳይነካው እዛው በይ ነበር ማቆም። እኔ ልጅ ይታይሽ እንግዲህ በዚህ እንደዚህ ያሳድጊው እንዳጎጂብኝ። እሺ አውሪው እሱን። እሺ ኧረ ባሺ ኧረ ልጅሽ እንዴት ያው ጎሽ ለልጇ ስትል ተወጋች አይደለ ነገሩ እነሱ ነው ይወጉኛል እንጂ